መኖሪያ ቤቶችና በቢሮዎች ያለ አገልግሎት ተቀምጠው አሊያም በቆሻሻ መጣያ ስፍራዎች ተጥለው የምናያቸው የተለያዩ ባትሪዎችና የኤሌክትሪክ ቁሳቁሶች ለብዙዎቻችን ልክ እንደ ቆሻሻ ሊመስሉን ይችላሉ። ነገር ግን ለነዚህ ቁሳቁሶች ሁለተኛ ህይወት የሚሰጥ የማይጠገኑትን ደግሞ በሳይንሳዊ መንገድ የአየር ብክለት እንዳይፈጥሩ በማድረግ የሚያስወግድ ተቋም የተሻለ መፍትሄ እንዳለው ይገልጻል። ኢንተር ኢትዮጵያ በሚል የተሰየመው ተቋሙ ባትሪዎችን በማከም የሶላር መብራቶችን በቅናሽና በስፋት ለገበያ እንደሚያቀርብ ይገልጻል። ዝርዝሩን እስኪ ከመስራቹ አንደበት እንከታተልና እንመለሳለን። ስሜ ዘላለም ንጋቱ ይባላል። የኢንተር ኢትዮጵያ መስራችና ዋና ስራ አስኪያጅ ነኝ። ኢንተር ኢትዮጵያ በ2022 ላይ ተቋቁሞ የኤሌክትሮኒክስ ቆሻሻዎችን ሰብስቦ በማስወገድ ስራ ላይ የተሰማራ ድርጅት ነው። በተለየ ትኩረት አድርጎ የባትሪዎችን ቆሻሻዎችን ማስወገድ ማከምና ማደስ ላይ ተሰማርቶ የሚገኝ ድርጅት ነው። የተለያየ ክፍሎች አሉ አገልግሎት የምንሰጥባቸው። አንድ ኮምፒውተር ወይ ላፕቶፕ ሲፈታታ ፕላስቲክ ፓርት አለው፣ ብረት ፓርት አለው፣ ቦርድ አለው እና ሜሞሪ የሚይዙ ፓርቶች ደግሞ አሉት። ከዛ ውስጥ ተለይተው እዚህ ሀገር ሪሳይክል የሚደረጉት ፕላስቲክ፣ ብረት የመሳሰሉትን ነገሮች እዚሁ ዳውን ስትሪም አለ። ለነሱ ሰጥተን እነሱ ያቀልጡና ድጋሚ ሪፐርፐዝ ያደርጉታል። ግን ቦርዶቹን ሌሎች ሚኒራል ያላቸውን ፕሮዳክቶች ወደ ውጭ ኤክስፖርት ነው የሚደረጉት። ኤሌክትሮኒክስ ማስወገድ ላይ ነው የተሰማራ ነው። ግን ከዛ በፊት በተቻለ መንገድ የተለያዩ መሳሪያዎች አሉን፣ የተለያዩ የሰለጠኑ ባለሙያዎች አሉን። እነሱን በመጠቀም ሞር ትኩረት ሰጥተን የምንንቀሳቀሰው ባትሪ ፕሮዳክቶች ላይ ነው። በአሁኑ ሰዓት ላይ ባትሪ የሌለው ፕሮዳክት የለም። የመኖሪያ ቤት ውስጥ ብትሄድ፣ ቢሮ ውስጥ ብትሄድ፣ መንገድ ላይ ብትሄድ ከኢቪ መኪና፣ ሞተር ሳይክል፣ ስልክ ሊሆን ይችላል። እነዚሁ ለባትሪ ያዘሉ ፕሮዳክቶች ናቸው። አገልግሎት ሲጨርሱ ነው የሚጣሉት ማለት ነው። ስለዚህ እኛ ትኩረት ሰጥተን ባትሪውን ካከምን፣ ባትሪውን ህይወቱን ካራዘምን የዛ እቃ አገልግሎት በፊት ከነበረው አገልግሎት ተጨማሪ አገልግሎት ሊሰጥ ይችላል በሚል ነው ያንን የምንንቀሳቀስና የምንሰራ ያለ ነው ማለት ነው። መንግስት መስሪያ ቤቶችም ይህንን ነገር አዌርነሱን በመፍጠር የተለያዩ ገጠር ቦታዎች ላይ በመዘዋወር እንደ ካምፔን በማድረግ ነው የሰበሰብነው። ባትሪዎቹ መጥተው ምን ያህል አገልግለው ነበር ከዚህ በፊት ማሽኑ ይነግረናል። ምን ያህል ጊዜ ከዚህ በኋላ ሊያገለግሉ ይችላሉ፣ ችግር አለባቸው ወይ፣ ሊክ አላቸው ወይ፣ አደገኛ ናቸው የሚለውን ማሽኑ ላይ ያስገብቶ በመመርመር እናውቀዋለን። ያንን ካረግን በኋላ እሱ በሚለይልን መሰረት የሚወገደውን በትክክለኛው መንገድ ዲስቻርጅ አድርገን ዜሮ በማድረግ እናስወግደዋለን። ሊታከም የሚችለውን ደግሞ ወደ ማከሚያ ክፍሉ እንወስደውና ድጋሚ ልክ እንደ አዲስ ባት ፕሮሰስ ተደርጎ ይወጣል ማለት ነው። በአሁኑ ሰዓት ወደ 18 ሰራተኞች አሉን። ስንጀምር በሁለት ቴክኒሻኖች ነበር የጀመርነው። አሁን ግን ወደ 18 ቴክኒሻኖች ደርሰዋል እና የተለያዩ የቢሮ ሰራተኞችም አሉ። ድጋሚ ሪፈብሪሽ የተደረጉ ፕሮዳክቶች ያልኳቸው ናቸው። በፊት የነበሩት ሲሰበሰቡ በዚህ ሁኔታ ላይ ነበር የሚገኙት። ድጋሚ ሪፈብሪሽ በማድረግ ውስጡንም ውጪውንም አክመን ድጋሚ አሽገን እንደ አዲስ እቃ ነው የምንሸጠው ማለት ነው። ይህንን ስንሸጥ በ40% 50% ከአዲሱ እቃ ይቀንሳል ማለት ነው ዋጋው። ይሄኛው ክፍል ደግሞ የተለያዩ ኤሌክትሮኒክሶችን የምናስወግድበት ነው። ይህንን የምንሰራውን ስራ የመንግስት ተቋማት ዋና ኢነርጂ ሚኒስቴር፣ የኢኖቬሽን ሚኒስቴር፣ የአካባቢ ጥበቃ ባለስልጣን መጥቶ ጎብኝቶት ያው አበረታቶን አስፈላጊውንም ድጋፍ ያደርገልን ይገኛል ማለት ነው። ኤሌክትሪክ መኪና ከ100 ሺህ በላይ ኢትዮጵያ ውስጥ ገብቶ ይገኛል እና 5 ዓመት መንግስት እስከ 500 ሺህ ይገባሉ ብሎ ነው የሚያስበው። ስለዚህ እነዚህ ሁሉ የሚገቡት ያው ወደ አገልግሎት ወደ መጨረስ መሄዳቸው አይቀርም። በዛ ሰዓት ላይ እኛ እነዛን ነገሮች
ተቋማችንን በማስፋፋት የሰው ኃይላችንን በመጨመር ሞር ኢነርጂ ስቶሬጅ እናመርታለን ብለን ነው የምናስበው።